እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው በቃ እዚህ ቤት ነው የምመጣው በቃ ግን ፍቅረኛ ማቾች ነበርን ታዲያ እንዴት ሊያቅ ይችላል ሰው ያስታውቃል አሁን እዛ ስንጣላ ምናምን የሆነ And I'm feeling good. እኔ ምንም ነገር አይቆጨኝ ለምን እንደሆነ ታውቃለህ በጣም ጥሬያለሁ ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ የናንተ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ ከብዙ ቆይታ በኋላ ነው እንግዲህ በዚህ ቻናል ላይ ተመለስነው ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ ዘና ፈታ ትላላችሁ የተሰማችሁን ሐሳብ አስተያየትን በነጻነት ኮሜንት አድርጉልኝ ቻናሉ አዲስ ነው ስለዚህ ሁላችሁም አንዳችሁም ሳትቀሩ ሰብስክራይብ አድርጉ የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ ቪዲዮንም ሼር አድርጉ ለወዳጅ ዘመዶቻችሁ ሼር አድርጉ ብዙ ሰው ጋር ይድረስ የዛሬን ቪዲዮ ተጋበዙልኝ መልካም ቆይታ ይመቻችሁ ለክዳና ሙሽራው አይጥ እችኛው እንቁላል ሪል ጫጩት ለመሆን 21 ቀን ትፈልጋለች እና እኔ ህፃን እያለሁ ዶሮ ነበር ታቅፈው በጣም የመጀመሪያ ርቢ ላይ ስለነበርኩ ታቅፈው በ19ኛው ቀን እንዲህ እንቁላል ውስጥ ጫጩቶች ይንቀሳቀሳሉና ወፈር ያለውን እንቁላል አየውና በጣም ውስጥ ይወራጫል ራርቼለት ሰበርኩት እንዲወጣ ማለት ነው እንዲወጣ ሰበርኩት መጨረሻ ላይ ጫጩቱ ሞተ ለምን በ21ኛው ቀን የግድ መፈልፈል ያለበት ዶሮ እንኳን የጣለችው ዶሮ እንኳን ጨክናበት 21ኛውን ቀን እየጠበቀች ነው ነገር ግን እኔ ከዶሮዋ በላይ ራርቼለት ሰብሬው እንዲሞት አደረኩ አንዳንድ ጊዜ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል ለምን ጊዜያችን ስላልደረሰ አለ ጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆነው ስለዚህ በህይወታችን ብዙ ነገር ሲቆላለፍብን ሁሉም ነገር እንቢ ሲለን ቀናችሁ እስኪደርስ እግዚአብሔር ፕሮቴክት ያደረጋችሁ ነው እንቢ ባላችሁ ነገር ላይ በቃ መመስገን ያለበት ለምን የግድ እግዚአብሔር ቀናችሁ ሲደርስ ራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልግ ማለት ነው ተረዳኝ ዋው ሚገርም ፖይንት አይደል ሚገርም ይሄ ልጅ በጣም እየተመቸኝ ነው ከዚህ በፊትም አንድ ቪዲዮን አይቼ ነበር ግን ፍቅረኛ ማቾች ነበርን ሰማኝ ገብሩ ያስታውቃል አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን ያስታውቃል ግን እኛ ገገምን ገባህ አልፈለግንም ነበር ምናምን ነገር እናንተ የፈለጋችሁት ያልፈለጋችሁት እንዲታው እኔ ነው ፈልገው እሺ ገባህ በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለኩም በዛ እንትን ውስጥ እሱ ሲፈልግ ነበር እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም እኔ ግን አልፈለኩም ነበር ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው የክሊፑ ጊዜ የዛን ፍቅራችሁ ይጎመራው የዛ የጀመርና አካባቢ ታይምስ ከዛ ዛኔ ጀመራችሁት ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምንና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን ሰማኝ ገብሩ እንግዲህ ማን ነው ጃኒ ያው ሰሞኑን ከጆን ዳንኤል ጋር ሲሳሳሙ ምናምን የሆነ ብዙ ቪዲዮዎች ወጥተው ነበር ለዛ እንግዲህ ወጣ ምን ላይ ሰጣለች ያው ፍቅር ላይ ነበርን ማንንም ሰው ያቅም ግን ሪሌሽንሺፕ ላይ ነበርን ብላለች እሷ እንደዚህ ብላለች ያው ጆን ዳንኤልን ጠይቀ እንዳንሰማ እሱ ደግሞ ሸቤ ነው ያው እንግዲህ እሷ እንደዚህ ብላለች ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለኩም ከዛ ከጆ ጋር ከዚህ ልጆች አስታወሳችሁ እስኪ 90 ሲሆናችሁ አለም በሉኝ ምታመልጣይ መስሎ ነበር ቆይ ማን አንተ ማን አሁን አንድ ደቂቃ ብቻ ነው የምሰጥህ አንተ ነህ ወይስ አይደለም ማለት አልገባኝ ማን ድጋሚ አልጠይቅህም አንተ ነህ ወይስ አይደለም እኮ ምን አሃ አትናገርም ትናገራለህ ወይስ አትናገርም ነግሬህ ነበር ከዚህ በላይ ስቃይን አሳያለሁ አንተ ነህ ወይስ አይደለም
እኔ እኮ ግራ ገባኝ። ምንድነው? እንደዛ ነው። ምን ታረግ? አትናገር ማለት ታረግ ነው። አትናገር ወንድሜ እያስቸገረ ነው እዛ ጋር። ዳጊ እንግዲህ ይሄን ትላንትና የለቀቀችው ቪዲዮ ነው። እሱ ሁለት ሰይፉ ላይ ቀርቦ ቅድም የሰማችሁትን ብለዋል። እሷ ደግሞ I'm feeling good እያለች ነው። ደረጀ ምን ይሆን? እንዳንቺ ቆየን ካየን 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 እንዳንተ እንደናት ቆየን ካየን ሰክረው ነው ምንድን ነው? ቆየን ካየን ኦኬ አክቲንግ ላይ ናቸው። ቆየን ካየን ቆየን ካየን ቆየን ካየን እንዳንቺ ቆየን ካየን እንዳንቺ ቆየን ካየን እንዳንቺ ቆየን ካየን እንዳንቺ ቆየን ካየን እናንተ አስተዳደግሽ ነው እኔ አልፈርድብሽ። ምክንያቱም ልጅ ሳለሽ የህንድ ፊልም አላየሽም። የልቤን ለመግለጽ አበባ ቀንጥሼ ስልሽ ተቀበይኝ። የአየር ንብረት ለውጥ ይከሰታል እኮ እባክህ ዛፍ አትቁረጥ ምናምን ምትይ ስላላለፍሽ ነው። በናሿሪያ በነራኒ መንገድ ፍቅር በሞላበት በቦሊውድ አጸድ አሁን ለምሳሌ ላንቺ ስል ማልሆነው አንድም ነገር የለም ለማለት አስቦ የምትበር ፕሌን ከአየር ላይ ስቦ ሻሩ ክንኪ ሲላት ካጀል ስትቀበል 3 ጊዜ ዘፍና አይተሽ ቢሆን ኖሮ እንጋባ ነበር ድሮ ያኔ ገና። አዎ በልጅነት እንደ ፀሐይ ብርሃን የህንድ ፊልም አግኝተሽ ፍቅር ተተርጉሞ ከኤስ ከዲ አይተሽ ቢሆንልሽ ኖሮ እንጋባ ነበር እኔና አንቺ ድሮ። አስተዳደግሽ ነው እኔ አልፈርድብሽም። ምክንያቱም ልጅ ሳለሽ የህንድ ፊልም አላየሽ። ፔሬድ ገርማችሁ እኔ ራሴ ህንድ ፊልም አላየሁም። ልጅም ሆኜ አላየሁም። አሁን ራሱ በህይወት ያዩዋቸው ህንድ ፊልሞች ቢቆጠሩ የሆነ 10 አይሞሉም። 10 እንደውም ብዙ ነው። 5 ራሱ እንጃ አላየሁም። እናንተስ እስኪ ማለት ብዙ ጊዜ ህንድ ፊልም ያየ ሰው ያው ፍቅር ይገባዋል ይባላል። ያው አባባል ነው። እንደውም እኔ ምንድነው የምገምተው ለፍቅር ያለው ነገር አጋኖ ይመለከታል ባይ ነኝ። ምክንያቱም ፍቅራቸው እኮ ሌላ ታሪክ አይደል የሆነ ከሪል ወርልድ ወጣ ያለ ነውና እስኪ እናንተ ህንድ ፊልም ይመቻችኋል? ለምን ስለናታቸው መጥፎ ነገር ልናገር አይገባም። ገመናዬ ነው እኮ የእሷን ገበና ሳውጣ እኮ የኔ ገበና የወጣው የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቀቃሉ? ካለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም። ሳይበላሽ በፊት መጣር ጥሩ ነው። ሳይበላሽ በፊት እኔ ምንም ነገር አይቆጨኝ። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖረን ያውቃሉ። ስለዚህ ማለት ነው እንዳልኩ ከሆነ ጸጋ ነው፣ የእግዚአብሔር ስጦታ ነው። እንዴ ዝም ብዬ ነው አጥቼ ወረወራለሁ። አንድ ወንድ መቋቋም የሚችለው ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ የታረኩት የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በምሬት ነው እያወራ ያለው። በምሬት ማለት ነው። ሰሞኑን ኢንተርቪው ሰይፉ ላይ ሰጥቶ ነበረ። እንግዲህ ያው ከኢንተርቪው ብዙ ነገር መስማት ይቻላል። ነገርን ከአንድ ሳይድ ብቻ ስንሰማው የሆነ ክሊር አይሆንም አይደል? እሷም ወጣ አውርታ ነበር ቀድሞ። አሁን ደግሞ እሱ በዚህ መልኩ ተከስቷል። ቤኪ ሰሞኑን አግብቶ ነበር። ከስር ያለውን አያችሁት እንደሚያደርግ እየነከሰ ነው። ወንዶች ጉዳይ ሙሽራዋ ጋር የልጅ ምን እንዳለው ቀስ ብለን እናጣራለን። ጨረሻ አላሳየ ይሄው ከዚህ የትም አታመልጥም። ይኸውልህ የፈለገ ኃያል ብትሆን ጎበዝ ብትሆን ጠንካራ ብትሆን መጨረሻ አላሳይ ና ይሄው የምትጨነቀው የምትፈራው የምትደበረው ሰው የምታሳደው ሀገር የምታበጣበጠው መጨረሻ አላሳይ ና ካላየ ይሄው እዚህ ውስጥ ነው የምትገባው።
እዚህ ውስጥ ነው የምትቀበረው። ሌላ የትም አትሄድም። ሀገር ምሩ ከተማው ተዘግቶ እንኳን ብትቀበር መጨረሻ ላሳይ። ይሄው ወንድም መጨረሻህን አስበው። ለዚህ ነው መጨረሻ የሌለው እግዚአብሔር ጋር መጣበቅ የሚያስፈልገው። ዝቅ ብሎ በትህትና መኖር የሚያስፈልገው ለዚህ ነው። ዓለምን መናቅ የሚያስፈልገው ለዚህ ነው። ለምን ቢባል የሆነ ጊዜ እዚህ ምድር ላይ ያሉ ሰዎች መጨረሻቸው ምንድነው? አፈር ነው። አፈር ነው ወንድሜ። እግዚአብሔርን ሳታቅ ህይወትህ ካለቀ የእውነትም አልቀሃል። ወደሱ ቅረብ። የሆነ ሾክ የሚያደርግ ሜሴጅ ነው አይደል? መጨረሻ እዚህ ነው። ሲኖር ሰው አያስታውሰውም። ዋው ማን ያዟል። በጣም የሚገርም ፖይንት ነው የምር በጣም የተመቸኝ። ሁሉም ሰው እኮ እቺ መጨረሻው እቺ እንደሆነች እያሰበ ቢኖር አስቡት ምን ያክል ሰላም ሆነ እንደምንኖር ማለት ነው። በአሁኑ ሰዓት በምትሰራቸው ሙዚቃዎች እጅግ ተወዳጅነትን እያተረፈች የመጣችው ድምፃዊት ሜላት ቀለመወርቅ ባለፈው እንግዲህ ቅዳሜ በሚሊኒየም አዳራሽ በሽርጉድ አማካኝነት በተዘጋጀው ኮንሰርት ላይ ስራዎቿን አቀርባለች። ከዚህ ጋርም ተያይዞ እንግዲህ ህዝቡ ለሰጠኝ ክብር አመሰግናለሁ ብላለች። ካለባበሷ ጋር ደግሞ በተያዘ እንግዲህ በርካቶች ከነ ሻኪራ ከነ ቢዮንሴ ጋር ልብሷ ይመሳሰላል እያሉ እያደነቋት ይገኛሉ። የእናንተስ ሀሳብ ካለባበሷ ጋር በተያዘ ምን አይነት ሀሳብ አስተያየት አላችሁ? በኮሜንት መስጠት ቀልዳለሁ። ዛሬ ግን ቀኑ ምንድን ነው ታውቃለህ? ሰኞ ነው። 3 አመት በፊት ትንሽ ነው የምንጋባው። ስለዚህ ዛሬ 3 አመት ብለህ ነበር። ደረሰ እንዴ? ምን እየጠበክ ነው ታዲያ? የት ነው? አግባና ተገላገል። አረ ተፈጸምኩማ ባሌ ሶስት አመቴን አቃጥለኝ ተባል ታመልጥ ነው። አሬት ሰርፕራይዝ! እኔማ ዛሬ ነው ላደርግልሽ ነበርኩ ቀለበቱን። የት አለ ታዲያ? ይሄው ዳሽን ባንክ ሱፐር አፕ ላይ በ3 ክሊክ ብቻ የፈለግሽውን ዕቃ አዘሽ መግዛት ትችላለሽ። እኔም ቀለበቴን አዝዣለሁ። አሁን ያመጣዋል። የምትፈልጊው ዕቃ አለ? የምትፈልጊው ዕቃ ይሄ ወንድም ያመጣው ወንድ የኔ ቆንጆ ታገቢኛለሽ? ላስብበት። አይ ሴትና መግደርደር ላስብበት። ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት። ዋይፋይ እየሰራ አይደለም ደንበኛችን? አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምጠይቀኝ? አንተ ጥንብ ነገር ነህ እንዴ? ምን አይነት ወሬ ነው የምታወራው? አዎ ተበላሽቶብኝ ነው አትልም? ጀዝባ። እሺ አትሳደቢ። አዎ ተበላሽቶብኝ ነው። እንደዛ ነው የሚባለው። እዚህ በሚሊዮን አይደለም እኮ የሚከፈለን። ልክ ነው የምነግርህ። ክብረ ቢስ ደንበኛ። ቢያንስ የፈለግከውን እስክታገኝ ወሬን አታሳምንም ወይ? ኮምፒውተር ሳይንስ አጥናና ራስህ ስራው። ከአንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈታ የተቀመጥኩት። እንደመጣልህ ታወራለህ እንዴ? የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም? አባት አንተን በሚያናግር መልኩ ሰው ታወራለህ እንዴ? ጀዝባ። በቃ አንተ ያለ ፍቅር ሰጥለህ ሁሉም ሰው እንዳንተ ነው ማለት ነው። ይህ ሰውን ተናጋሪ ያደርጋል። ከንቱ ምን አይነት መብራት ነው የሚበረው? እሺ አሁን ራውተሩ ገመዱ ተልጧል። እሱ ነው መሰለኝ። ያልተጠየቀውን አትመልስ። ያልተጠየቀው ራውተር ነው ገመድ ነው። ቀይ ነው የሚበረው። እሺ በቃ ቀይ ነው የሚበረው። ከየትም እየተለቃቀሙ እየደወሉ እዚህ ስራ መስራት አንድ ስልክ ለአንድ ደቂቃ ምናምን ይፈጃል። በዛ በእናንተ ምክንያት ድንቁርቁር ነው በቃ። ፍቅረኛሽ ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተ ክርስቲያን። ተማምለው እንዳይመጡብሽ ነው። የማትጽፍበት ሁለታ ቆይ ተረጋጉ። ምንድነው? ሸማቾች ልክ እኮ ነው ሰው ልታገኙት። አንተ ዘንድሮ ማትሸሸልክም አሽቃባጭ። ጦርነትን ላይ እንደሚዘግብ ጋዜጠኛ ወሬ ባለበት አጠፋ። ማነቻው? ተናገር። ዝም ብለህ አትበል። ተናገር። አቡ ተናገር። ዛሬም ሰሚያለሽ? አዎ መስማት ነው ፍላጎት። ተናገር። ሂሩቴ የሸማች ሰልፍ ላይ የተገናኘ ነው። እሺ ከዛስ? እባክህ ሂሩቴ እናቴ ልክ እሷን ባየሁ ቅስፈት ቺፍ ዘይት ጭቀዋል አይደል? እሱ መሰለችኝ ባለቤት። ደግሞ አፍ እንዳለው ሰው ታወራለህ። ዝም በል። አይ ቆይሽ ከዛስ? ከሸማቾች ሰልፍ ላይ አንጠልጥላ ወደ ቤቷ ወሰደች። ከዛስ? እናቴ ቤቷ ገባን። እሺ እየሞቀ እሺ እየተሟሟቀ እሱን እዛ ረሳት። ከዛስ? ጠጋ ልክ ልንፈጽም ስንል ሩካቢ ስጋ
ማታቋረጥ እቺ ጣውላ አገ እና አልፈጸም ቆየልሽ አንተ ውሽ ማይ ተፈጸመ ምንም ወይ ፈታፈታኝ ለምን ማፈችኝ ቆይ አንተ ፈትቺ በነፃነት እንድትወሰልት አልፈቅድልህም እሺ ይኸው ምቀኝነት እኮ እንዲህ ያረጋት ወዳኝ አይደለም ቤት ገብቼ ምን እንደማረግ ትምህርት ምን ያረግልናል ጋራጅ ገብተን እንማር እናንተ ረሃ መዳም አሁንም እየረበሻችሁ ነው አንተ አየለ ከዚህ ደደማ አይም ልጅ ጋር አትቀመጥ አላልኩ አረ ነግረኝ ነበር ሰርሱ እኮ ነው እንቀመጥ ሚ ተራሱ አሁን የመለሰ ጥያቄውን ይቀመጣል አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድነው ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛው ወጣለው ብዬ አስቤ ነበረ ግን አልተሳካም ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው ግን ተሰረ በሰከንድ ሴሚስተር አሻሽሏል ቃል ገባላለሁ የኔ ጠንበለል አኩራኝ አመሰግናለሁ ተሰርዬ አይ የኔ ደደብስ አሁን ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው አንድ አስፋልት ነው የምንሻገር የው አበይም ቅርብ እኮ ነው የ10 ብር ታክሲ ነው ጋሽ እውነት ነው እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ ውጣልኝ አንተ አመዳም ና ብያለሁ ና ብያለሁ አንተ አመዳም ና ብያለሁ ና እያልኩ ነው አንተ አመዳም መቼም መሰለህ እኔ ትልቅ ንግግር የምናገረው አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም ማንኛውም ሰው እንዳስተሳሰብ አይከብርም ያማ ቢሆን ኖሮ ሁሉም ያም ሁሉም ይከብር ነበር አይደለም አላህ ሲለውና አላህ ሲገድፍ ብቻ ነው ያለነው ሳንዋደድ ለሞተው መናደድ ነው ተናጋሪው እብድ ቢሆን አዳማጩ አክለኛ ይሁን ነው የምለው ደግሞ አንዳንድ ጊዜ ብር ይመጣል ግን የሰው ህይወት አይመጣም አላህ አላለው በቃ አንተ አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው ትንሽም ብትሆን መዋሸት ጥሩ አይደለም በአላህና በመጨረሻ ቀን ያመነ ወይ ጥሩ ተናገር ወይም ዝም በል ነው ስራ ህይወት ካልሆነ ኑሮ በቁመ ሞት ነው አላህ ይዘህ ስራን ስራ ኑር በቃ ያ ነው ዋናው ሰርቶ መኖርን ያክል ምንም ነገር የለም በዚህ ዱንያ ላይ ምን ያደርጋል ከመጠጥ ምን ይገኛል ከመገንባት ጥሩ ንግግር ሰደቃ ነው የኔ ጭንቅላትን የነገር ፕሮፌሰር አለው በስራ እዚህ ለመድረስ የምታመሰግነው ሰው አለ አንደኛ እኔ ስራ በመስራቴ አላህን ይዤ አላህን አመሰግነዋለሁ በቃ እዚህ ያደረሰኝ እሱ ነው አላህ አመስግኑኝ እንዳለ ያው አመሰግነዋለሁ አልহামዱሊላህ ወሽክር ዋው ከኔ በላይ ሁሉ የሚያስበው ወዴ ባንቻ ነበር እንዴ ባንቻ ነበር እንዴ እንክሉሉ ያረገኝ መውደድ ከመንገዴ እንክሉ ዋርጊኝ እንክሉ ዋርጊኝ ሳታዘናጊኝ ዋው እንዳረግሻርጊኝ ወዳጅ አብዝቶ ፊትሽን ቢያዘው አትመልከቺው ፍቅርን በዋዛው የተዋት እንጂ አንዳንድ ሀብታሞች የሚወዱሽ ሁሌ ሲጋብዙሽ ነው ታውቂያለሽ ነው አንዳንድ ሀብታም ሰዎች ሁሌ ሲጋብዙሽ ደስ ይላቸዋል አንቺ የለሽማ የነሱ ጥገኛ ነሽ እንደፈለጉ ነው ሊድ የሚያደርጉሽ እዚህ ሂጂ እዛ ሂጂ የሆነ ብር ሰርተሽ ግን አንድ ቀን ቆይ እስቲ ዛሬ ሂሳብ ሼር ላድርግ ወይ ደግሞ እኔ ልቆልፈው እስኪ ምናምን ብለሽ በትከፊ ኬት አምጥተው ነው ማለት ይችላል እግዚአብሔር ኬት አመጣ ምን አርጋ ነው ኬት አመጣ ብር እንደዚህ ሰርቼ አረ በቃ ስለዚህ ነገ 2-3 ቢሰራ ይልጅ ሊበልጠኝ ይችላል ወይ ደግሞ ሊፎካከረኝ ይችላል ስለዚህ የሱን ሂሳብ ማሳደግ ሳይሆን ያንቺ ነገር መቆረጥ ነው የሚያስበው እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው በቃ እዚህ ቤት ነው የምመጣው በቃ ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነጻነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። ናዮ ወይንም ኢዲዲያ ማለት እንግዲህ ከጆን ዳንኤል ጋር የዛሬ ዓመት ከፕሌን አንወርድም
ብለው ከታሰሩት መካከል አንደኛው ነች። ከጆን ዳንኤል ነው ያረገዘችው ተብሎ የሚወራው ማለት ነው። ስለዚህ አሁን እስር ቤት ውስጥ በሰላም ተገላግላለች የሚለውን ድምጽ ሰማ እጅጉን እረበሻለሁ። ብዙ ወጣቶች ገንዘብ ሲያገኙ የሚሄዱበት ቦታ ሩቅ አይደለም፣ ሩጦ ወደ ቴሌ ብር ነው። ድሮ 30 ብር ስታገኝ ቺፕስ ወይ ዳቦ ትገዛለህ። አሁን ግን ሩጠ ወደ ቴሌ ብር ታስገባለህ። እኔ ህይወቴን ጥሩ አድርጌ የምኖር ሰው ነበር። አንድ የተረገመ የብሩክ ወንድም አሸናፊ ህይወቴን በጠበጠው። አቪያተር ደግሞ አስጀመረኝ። ሲፈልግ በፈረስ ሲፈልግ በቤቲንግ ህይወቴ ተበላሽቶ ነበር። አቆምኩ ስል መልሶ አቪያተር በጠበጠው። ውብ በሚለው ድምፅ ለብዙ ወጣቶች ረብሻ ይፈጥራል። ውብ ሚሊዮን የሚያውቀዋል። ውብ ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። አዲሱ ቻናል ነው፣ ወደ ዩቲዩብ ላይ ነው የምትገኙት። ሰብስክራይብ አድርጉ። በቀጣይ ባሪፍ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው